ተዘጋጀ ሊነጠቅ። ክርስቲያን ሆይ ማቴዎስ ወንጌል ምዕራፍ 7 ከቁጥር 21 እስከ 23 በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። በዚያ ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህስ አጋንንትን አላወጣንምን? በስምህስ ብዙ ተአምራት አላደረግንምን? ይሉኛል። የዚያን ጊዜም ከቶ አላወቅኳችሁም፣ እናንተ ዓመፀኞች ከኔ ራቁ ብዬ መሰክርባቸዋል። እግዚአብሔር ምሕረቱ ብዙ ቢሆንም ፈጽሞ ግን አይዘበትበትም። የመጣለት ሁሉን ነገር በአንድ አፍታ ጥንቅቅ ለማድረግ ብቃት ያለው በጣም ትልቅና ኃይለኛ ጌታ ዛሬ የተመካንባቸውና ለነገሥታቶቹ ንጉሥ እንዳንገዛ ያስደረጉብን ነገ ባስፈሪነቱ ደግሞ ብቅ ያልንደው በቃ ከባድ ነው፣ የግድ ይሆናል። በጌታ የተወደዳችሁ ሆይ ልዑሉን ልናከብረው ይገባናል። አዎን እግዚአብሔር ትልቅ ነው። ዛሬ ግን የማይመጣ ለመሰለንና ተውት እርሱ ፍቅር ነው ላሉ በርግጥ እግዚአብሔር ፍቅር ነው። ደግሞ ንጉሡ የሚባል እሳት ይህ ቀዳሚ የማንቂያ ጥሪ ዓይን ያለው ሁሉ አይቶ ከመዳፈር ሰብሰብ ይል ዘንድ እንደ ተረቱ ነገር ባይን ይገባስ የለ። ይህስ አንድ ሰሞን ፈርሶ ተቃጥሎ ተገለባብጦና ወድሞ ጸጥ ይላል። ከዚያ የከፋስ አለ አይደለም እንዴ? ለሰኮንድ ሳያቋርጡ ትሎቹ ሲመጠምጡ ለዘላለም አይታክታቸው፣ ጥርስ ከጥርስ ሲንቀጫቀጭም ዕድሜ ልኩን አይደክመው፣ ተንቀጫቅጨውም ተሰባብሮም ማያልቁ ነገር። ስለዚህ ነው ወገኔ ተቻኩለን ከመንፈሳዊ ዝቅጠት መውጣት የግድ ነው የምንለው። የመንግሥተ ሰማያታችንን ነገ አሁን ባለንበት ሁኔታ ለመቀበሉ ፍርሃት ቢለን የአቅማችንን መልእክትን ቁጥር አድርገን ለማቋደስ ይክረምልን አላለ። በልጅነታቸው ለክርስቶስ ፍቅር ሲሉ ግንባራቸውን ለመስጠት የማይታሙ በርካታ ደቀ መዝሙሮች ወረት የሌለውን ፍቅሩን በሚያልፍ ባለጠግነት ለቀየሩት ልባቸውንም ሙሉ በሙሉ ጣል ያደረጉበትን እዩት። እምሽክ ተደርጎ ዶግ አመድ ሊሆን አይቀሬ ነውና ይታሰብበት። ወገብ በእውነት ጠበቅ ማለትን እስኪነጋ አደርገዋለሁ አይበል። እግርም በሰላም ወንጌል ከመጫማት በቃኝ አይውጣው። ራስም የመዳንን ራስ ቁር ሲባል እዚያ ጥግ ጣሉት ማለት አይከጅን። እጅም የመንፈስን ሰይፍ ሊይዝ ሰለቸኝን ይተው። የጽድቅም ጥሩር አይለበስ ለሚል መካሪ ግንባርን አኮሳትሮ ዞር በል ለማለት ይጨክን። ማንም እንደቆመ ለሚመስለው እንዳይወድቅ የርኅራኄ አባት የወዳጃችን ማስጠንቀቂያ ነው። ወገኖች ቅዠታችን ሁሉ ድንኳን ዘላለሜ ለሆነብንና የወንጌልን ክብር እንስ ስላስደረገብን ለእሳት ለታጨችው አንጀት ሰፍሰፍ አይበልላት ነው። ታዲያ ስንፍናና ዳተኝነትን እያወኩን ነው ለሚል አይደለም። የውስጥ ማንነት ላይ በርታበት። የውጩ የተረባረብክበት በሙሉ ወደድክም ጠላህም አላፊና ጠፊ መሆኑን ሳትዘነጋ ለጽድቅና ለመንግሥቱ ግን ሕልም ይሆን ለማለት እንጂ። ሐዋርያት መቻጡት ምግብና ልብስ ካለን ይበቃናል ቢሉ ድህነትን መጥራታቸው ይሆን እንዴ? አይደለም። የሚበልጠውንና የተሻለውን ቢያዩትስ አይደል? ጉንጮቻችንን እያቃጠሉ የወረዱ ውስጣችንን ኩር ያደረጉብን ጨው የሞሉበት እንባዎቻችንን ቀን ከሌሊት አትሰማኝሞ የምንልበት ከምድር በታቹን ጥያቄ ሳይደል? የሰነፎቹ ሙሽሮች ነገር ኧረ እንዳይደገም ዘይቱ አልቆ እንዳላለቀ መምሰል ምን ይባላል? ወገኔ ክርስትናችን ድንቁ ኢየሱስ ክቡር ደሙን ያፈሰሰበት ሕይወቱን አሳልፎ የሰጠበት የተቀበረበትና የተነሳበት ወደ ሰማይ ያረገበትና እንዲሁም እመለሳለሁ ያለበት ነው። ስም ከሌለው እሳት ያስመለጠንስ አይደል? በየትኛውም ክፍለ ዘመን በታሪክ መካከል ቀለለ ተብሎ የማያውቅ ስመጥር አጽናኝ እኛ ጋር ሲደርስ ምነው ማዕዱ እጅ አለንሳ? ምነው ካብሮ አደግ ጋር አትሰደድ መሰለብን?
ጌታ እኮ ቢጤያችን አይደለም። እርሱን ፈጽሞ አናታልለው። ይልቅ ነፍሳችንን የተነጣቂዎች ሸኛ አርገናት ቁጭ እንዳለ። በእርግጥ አምላካችን አያይምን? ኧረ ያያል። እነ ዮሴፍ ይመስክሯ አልጋ አጠገብ ቀና ብለው በእግዚአብሔር ፊት እንዴት አድርጌ ለኀጢአት ግብዣ ማለትን የቻሉ እና ወዮ ቤተ መቅደስን ለማርከስ ዝሙት አዳሪዎች ብቻ ሳይሆኑ ለሰንባቾች፣ ወዮ ለአምታቾች፣ ወዮ ለነዋሾ በአገልግሎት ስሜ ቅዱሳን ቤትና ኪስ አውላቂዎች እናንተ ወደ ላይ አትሳቡም ብሎ የሥጋ ስረት ጎትቶ እንዳያስቀራችሁ አስቡበት ለማለት ነው። በሁለተኛ ጴጥሮስ ምዕራፍ 3 ቁጥር 11 እግዚአብሔርን ቀን መምጣት እየጠበቃችሁና እያስቸኮላችሁ በቅዱስ ኑሮ እግዚአብሔርን በመምሰል እንደመመደብ ይገባችኋል እያለ በቅዱስ ኑሮ ተብለን ሳለ እርኩስ ኑሮ አይተካው ያስቀራል። ብዙዎች ሰማዕት በሆኑበት ክርስትና መቀለዱ ምጽአቱ ጫፍ ላይ ደርሰንም አይበቃም? ያደፈ ማንነታችንን ዛሬም ክቡር ደሙ ለማጠብ አቃተኛ አላለም። እናሳ ለሚሴስኑ፣ ለሌቦች፣ በሙስና ተዘፍቀው ላሉ ወዮ መለመኑን ገፍቶ የዛሬ አላጋጭ መጽሐፍ ቅዱስን ይዞ ለድፍረት ኀጢአት ባሪያ ሆኖ ትንሽ እንኳ ድንግጥ ስቅጥጥ የማይለው መነጠቅን አይናፍቅ። በማይቀለድበት እየቀለድን የሚቀልድብን እነሆ ከፊት ለፊት ከችሊል ነው። ተርካካው ሰዓት ተስፈንጣሪ ይወላል። ተባልተን ተከፋፍለን ተናንቀን ለሥጋችን አርነት ሰጥተነው ጌታችንን እያሳዘንን ብቻ ሳይሆን ወደ ላይ እንዳንሳብ ጥርቅም አርጎ ወደ ታች መጎተት ይቻለዋልና በፍጥነት መንጭቀነው እንውጣ፣ ለመጠበስ አንቸኩል ባይ ነን። በራእይ ምዕራፍ 5 ቁጥር 10 በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረግካቸው፣ በምድርም ላይ ይነግሣል ተብለን ሳለ ከዘረኝነትና ከወገንተኝነት ከአገር ልጅነትም የተነሳ በአድመኝነትና በእልከኝነት በክርስቶስ አካል የሆነውን ወገናችንን ለገፋን ይቅር ያስቀራልና የመንፈስ ፍሬዎች ሲጠበቅብን በመንፈስ ቅዱስ ስጦታዎች ተአምራትን በማድረግና አጋንንትን በማስወጣት የሥጋ ሥራ ከቀበረን የመነጠቂያ ዋስትና አይሆንምና ያገለገሉ እየመሰሉ ከዋነኛ ቤት እንዳያስቀር ይቅር። ሰውም በድርጅታችን መነጽር ብቻ አይተነው ልንቀበለው ለምንሻው ደግ አይደለም፣ የንጥቀት ጸር ነውና። ከሰብዕናው ይልቅ በጥቅምና ባለው ነገር የተመሠረተ የእንካ በንካ ፍቅር እንጂ ድሃውን በመናቅ ለማናገር እንኳ ሰውን ለምንመርጠው ይቅር ያስቀራልና። ዮሐንስ ወንጌል ምዕራፍ 13 ቁጥር 34 ደቀ መዝሙርነታችን በፍቅራችን እንዲሆን ተጽፎልን ሳለ ተገፋፍተን ያለን እኛም የበደሉንን ይቅር እንደምንል እያልን በቂምና በጥላቻ የታሰርን እንተወው አያስነጥቅምና። ከዝሙት ሽሹ ተብሎ ሳለ እንደ ቀላል አድራጎት አድርገው እንዳሻቸው ለሚሆኑት አመንዝሮችን ግን እግዚአብሔር ይበቀላቸዋል የተባለውን እንሰርዘው ይሆን? አይሰረዝም አይደለዝምም። ግን መዝራት ቀላል ስለሆነና የተዘራውንም ዘር ያጨዳ ጊዜ ከፊት ለፊት እየመጣው ነው እያለ ስለሆነ ታላቁንና የተፈራውን የአማልክቶች አምላክ አለመዳፈሩ ደግ አይደለምን? ስለሚያስቀር ለትሑታን ጸጋን ይሰጣል፣ ትዕቢተኞችን ግን እግዚአብሔር ይቃወማቸዋል ተብሎልን ሳለ ማን ይነቀንቀኛል ብሎ ለተመጻደቀ ይቅርበት፣ አስቀሪ ስለሆነ ጎታችም ስለሆነ እርሱ ሊልቅ እኔ ግን ላንስ ይገባል ለኔማረው ለነ ናቡከደነጾርና ለነ ሄሮድስም ስላለበጀ እና እገሌም ተነጠቀ እገሊትም ሄደች እያልን ስንቆጥራቸው እንዳንኖር መጻተኛ ሆይ እኛ አገራችን በሰማይ ነውና ለመነጠቅ እንዘጋጃ። በሕይወት መዝገብ ላይ ተመዝግበሃል? እህቴስ ተመዝግበሻል?
ጌታ ኢየሱስ ወደዚህ ምድር መጥቶ ሰው ሆኖ ከመንፈስ ቅዱስ ተጸንሶ በቅድስት ድንግል ማርያም ማፀን ተረግዞና ተወልዶ ካደገ በኋላ የመስቀልን ሞት በመሞት በመቀበርና በሦስተኛው ቀን በመነሳት ከዚያም በማረግ ዳግመኛም እንደሚመጣ በቅዱሱ መጽሐፍ ተናግሯል። በምድር በአካል በነበረበት ጊዜ ካስተማረው አንዱ በዮሐንስ ወንጌል ምዕራፍ 14 ቁጥር 3 ድንቅ ስፍራ ለሁሉም ሰው እያዘጋጀ መሆኑን ነው። ሁሉም ሕዝብ በዚህ ስፍራ ከእርሱ ጋር እንዲሆንና የዘላለም ደስታ ፈንጠዝያ ተካፋይ እንዲሆን ይሻል። ጌታ ዓለሙን ሁሉ እንዲሁ ይወዳልና ማንም እንዲጠፋ አይፈልግም። መንግሥተ ሰማይም የተዘጋጀው ለተወሰነ ዘር፣ ብሔር ወይም ደግሞ ከሕዝብ መሃል ለተመረጡ ቡድኖች አይደለምና በአዲስቱ ኢየሩሳሌም የመኖር ዕድል በኢየሱስ ክርስቶስ አምነው እርሱን ለተከተሉት ሁሉ ነው። ወዳጆቼ ሆይ አሁን ያለው የዓለም ሁኔታ በርግጥ 120ውን ዓመት የኖኅን ትዕግሥት ትውስ ያሰኛል። ምሕረቱን ቸል ያሉ ብዙዎች እየሳቁ እየዘፈኑ እየበሉና እየጠጡ ጥርግ ሲሉና 8 ሰዎች ብቻ ሲድኑ አሁንስ አይደገምም ትላላችሁ? ጥላው እንደዚያ ካወራ አካሉ ይመጣ ዘንድ ግድ ነው። ረጅም ዓመት ሲለመን ቆይቶ የመጣ ሰዓት ግን ቁጣውን በደቂቃ ሲገልጥ ለሰነፎቹ እውነት አልመሰላቸውማ። በእግዚአብሔር ባሪያ በኖኅ ላይ ሆዱን ንቅ አርጎ ፍርፍር ብሎ ንፍጡን እያዝረበረበ ያልሳቅ አልነበር። የዶፉ ዕለታ ግን ይህ ፍንደቃ ቢደግም ደግስ አልነበር? አልተሞከረም እንጂ። አሁንም እንደርሱ እንጨዋለን፣ እንቀጠቅጣለን፣ እንጠርባለን። እንደ ኖኅ ፌዝ ይብቃ። የተዘናጋውን ማንቂያ የመንፈስ ቅዱስ ደወል ድምፅ ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 18 ላይ በእርሱ የሚያምን አይፈረድበትም፣ በማያምን ግን ባንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ይላል። ቁጥር 36ም በልጁ የሚያምን የዘላለም ሕይወት አለው፣ በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም ስለሚል ወገኔ ሆይ አለማመንህ ከእግዚአብሔር መንግሥት ውጭ እንዳያስደርግህ በሐዋርያት ሥራ ምዕራፍ 8 ኢትዮጵያዊው ጃንደረባ አለማወቁን ተገንዝቦና ፈቃደኝነቱን በመስጠት እንደ በግ ጠቦት ሲነዳ የነበረውን ክርስቶስን በማመኑ ለምድራችንም ፋና ወጊ እንደሆነ ሁሉ እኛም የእሱን መርህ በመከተል ሃይማኖት፣ ዘር፣ ጾታ፣ ዕውቀት፣ ሀብት የማይጠይቀውን የዘላለም በረከት ተካፋይ ለመሆን ኢትዮጵያዊነት ለእውነት ታዛዥነት እንደሆነ በተገለጠልን በጃንደረባው ትሕትና ጎዳና በኢየሱስ አምነን ለመጽደቅ ሕይወታችንን እንስጥ። ስማችንንም በሕይወት መዝገብ ላይ ቶሎ እናስመዝግብ። ሐዋርያት ሥራ ምዕራፍ 1 ቁጥር 11 ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል ተብሏል። እንዲሁ ሲል የኢየሱስ መመለስ በተጨባጭ ዓይን እያየውና በድንገት ወደ ሰማይ እንዳረገው አይነት ይሆናል ማለት ነው። በግልጥ ከመምጣቱ በፊት ግን የኛ ድንገት መነጠቅ ቀዳሚው ነው። በአንደኛ ቆሮንቶስ ምዕራፍ 15 ከ51 እስከ 52 አንድ ምስጢር እነግራችኋለሁ ተባለን። ታላቁ ምስጢር ምን ይሆን? እነሆ አንድ ምስጢር እነግራችኋለሁ፣ ሁላችንም አናንቀላፋ፣ ነገር ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበት ዓይን እንለወጣለን ይላል። በጌታ የተወደዳችሁ ሆይ ይህ ክስተት እውነተኛና የታመነ ነው። በድንገት ማለትም ሳይታሰብ ሌባ በዚህ ሰዓት እንደማይመጣ የጌታ መምጫ እንዲሁ ነው እንደተባለው በቅጽበት ዓይን እንለወጣለን፣ እንሰወራለን፣ እንሄዳለን ማለት ነው። በዓለም ተመዝግቦ የማያውቅ ወደፊትም የማይመዘገብ ፈጣን በረራ
በሰከንድ ከምድር ወደ ሰማይ ውስጥ መግባት በርግጥ የከፍተኛ ምስጢር ነው። ታዲያ ለማንም ሰው ሁሉ የሆነ ባይሆንም በጌታ ኢየሱስ አዳኝነት ላመነ ብቻ የሚሆን ነው። አንቀላፍተው የነበሩት ከኛ በፊት ይነሱና የማይበሰብስ አካል ለብሰው ይነሳሉ። አንደኛ ተሰሎንቄ ምዕራፍ 4 ከ13 እስከ 18 ላይ ደግሞ እንነጠቃለን ይላል። እንግዲህ የክርስቶስ ኢየሱስ አመጣጥ ስውር አመጣጥስ ቢሆን አይደል ታላቅ ምስጢር የተባለለት? በጌታ ሆነው ያንቀላፉት ምንም እንኳን በድናቸው በስብሶ ስፍራው እንኳን የት እንደነበር ቢጠፋና ባይታወቅም፣ በአውሬ ተበልተው አጽሞቻቸውም ባይኖር፣ በመኪና አደጋና በእሳት አካላቸው ጠፍተው የነበሩትም በእግዚአብሔር ልዩ ጥበባዊ አሰራሩና በሁሉን ቻይነቱ ካሉበት ቦታ ከባሕርም ከየብስም ዕርቃናቸውን ብድግ ብድግ ይሉና ሌላ የማይበሰብስ አካል ይለብሳሉ። ቀጥለን እኛ በሕይወት በምድር ያለነው ልብሳችን ይቀርና ገላችን ሌላ አካል ለብሶ በመለወጥ እንነጠቃለን። በዚህ ተጽናኑ ተብለናልና እንጽናናለን። በርግጥ በንጥቀቱ ዕለት የሚከናወነው አንድም አስደሳች ለምንሄደው ሲሆን፣ አንድም እጅግ አሳዛኝ ቀን ነው። ምክንያቱም ብዙ የዚህ ዓለም ሰዎች ምን ሊከሰት እንደሚችል ሳያውቁ የተለመደ ሥራቸውን በዕቅድና በፕሮግራማቸው መሠረት ያከናውናሉና የቤተ ክርስቲያንን መነጠቅ ሊያስተውሉ የሚችሉት አማኞችን ከምድር ገጽ ሲያጧቸው ብቻ ይሆናል። ልክ ሉቃስ ወንጌል ምዕራፍ 23 ቁጥር 47 የመቶ አለቃውም የሆነውን ነገር ባየ ጊዜ ይህ ሰው በእውነት ጻድቅ ነበረ ብሎ እግዚአብሔርን አከበረ እንደሚል ማለት ነው። ስለሆነም የዕለቱ ከባድ የጭንቀት ድባብ፣ እጅግ ብዙ የመኪና አደጋዎችና የግንኙነቶች ሁሉ መዛባት፣ የታክሲ ሾፌሮች፣ የባቡርና የመርከብ ካፒቴኖች፣ አውሮፕላን አብራሪዎች፣ ኦፕሬሽን እያደረጉ ያሉ ዶክተሮችም ሲታሰቡ አማኞች ከሆኑ የብዙ ሰዎች ሕይወት በእጃቸው ላይ ነውና ትልቅ ፈተና ይሆናል። ግን ምን ይደረግ፣ የማይቀርበት ቀጠሮ ስለሆነ ሁሉን እርግፍ አድርጎ ትቶ ወደ ሰማይ ያለምንም መንደርደር ካሉበት ቦታ መብረር ብቻ። ያኔ የማያምኑ ሰዎች ጉዳዩን አሁንም ችላ በማለት ተደብቀው ወይ ከሌላ ዓለም የመጡ ፍጡራን ድርጊት አሊያም የእኛ አምላክ ድራሻቸውን አጠፋልን ይባል ይሆናል። ዳሩ ግን የማንመለስባቸውን ቤቶች፣ ሥራዎች፣ ንብረቶች ትተነው እንሄዳለንና ሞቱ ብላችሁም ለቅሶ አትድረሱ፣ ስፍራ አለወጥን እንጂ አንሞትምና እግዚአብሔር ሁሉን ቻይ ስለሆነ በችሎታው እንደ ቃሉ የሚያደርገው ነው። በእኛ ላይ ግን መቅሰፍት እንደደረሰብን አንዳቸውም እንዳይቆጥሩ ደም ሳይፈስ ለቅሶ ሳይሰማ ነውና ሸው የምንለው። በምድር ያለች የክርስቶስ አካል የሆነችው ቤተ ክርስቲያን በጠቅላላ ሁሉን ትተው አለኝ የሚሉት አንድም ነገር በእጃቸው ሳይዙ ወደ ልዩ አገር ስፍራንም ላዘጋጅላችሁ ሄዳለሁ ብሎ ቀድሞ ታማኙ በተናገረው መሠረት ወዳዘጋጀልን ስፍራ በረኛችን መንፈስ ቅዱስ እየተመራን መንጎቹ መገስገስ ብቻ ይጠበቅብናል። ጌታ የሚመለስበትን ቀንና ሰዓት በሰማይም ቢሆን በምድር የሚያውቀው የለም። ይሁን እንጂ በእኛው ዘመን ስለ መሆኑ ግን ጥርጥር የለውም። የሰው ዓይን ያላየውና የሰው ጆሮ ወዳልሰማው ወደሚመጣው አዲስ ሰማይና ምድር ለመግባት እያንዳንዱ ሰው ጨዋታውን ሊቀይርና ኃላፊነት ተሰምቶት ስለ አዳኙ ጌታ ኢየሱስ ክርስቶስ በማውራት ሰዎች ይድኑ ዘንድ በጣም መሮጥ ይጠበቅብናል። የዚህ ሁሉ ጠፊ ሕዝብ ደም እጃችን ላይ ነውና። በመጨረሻም መልካም አንተ በጎ ታማኝም ባሪያ፣ በጥቂቱ ታምነሃል፣ በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ ለመባል ሁላችንንም እግዚአብሔር ያብቃን። የሚጠብቀን ድንቅ ተስፋ የበጉ ሰርግ በሰማይ። የሚጠብቀን ግሩም ተስፋ የሺህ ዓመት ዘመን በምድር። ታላቅ ተስፋ አዲሱ ኢየሩሳሌምና የዘላለም ሕይወት። የተዘጋጀ
ሊነጠቅ ነው። ኢየሱስ ሊቀደስ ነው።